ጀምሮ ሶሻል ሚዲያ ላይ እንዳትሰሩ እጅግ በጣም ትልቅ ፈተና የሆነባችሁን ከባዱን ችግር በዚህ ቪዲዮ እንፈታዋለን። ይህንን ጉዳይ እጅግ በርካታ ሰው በተለያዩ አጋጣሚዎች ጠይቆኛል። በእርግጥ ይህ ችግር እንደ ማንኛውም ሰው የኔም ችግር ሆኖ ቆይቶ ነበር። ይህም ችግር በርካታ እድሎችን አስመልጦኛል። ይህንን ዛሬ በዚህ ቪዲዮ የምነግራችሁ ስፔሻል ዘዴ እስክጠቀም ድረስ ማለት ነው። ይህም የቪዲዮችን ሳይዝ ተመረብን ቪዲዮችንን ላይ ስንለቀው ሳይዙ ትልቅ ስለሆነ በአጭር ጊዜ አፕሎድ አድርገን አንጨርስም፣ ኔትወርክ ያስቸግረናል የምትሉ ሰዎች ናቸው። የቪዲዮችን ኳሊቲ ሳይቀንስ ሜጋባይቱን እንዴት አድርገን ነው የምንቀንሰው የሚለው ዛሬ በዚህ ቪዲዮ አሳያችኋለሁ ማለት ነው። ይሄ ደግሞ የተለያዩ ሶሻል ሚዲያዎች ላይ ዩቲዩብ ላይም ሆነ በሀገራችን ኮንቴክስት ስፔሻሊ በዝቅተኛ ኮንዲሽን የምንጠቀም ሰዎች ቪዲዮችንን አፕሎድ ለማድረግ ትልቅ ሜጋባይት ያለው ቪዲዮ ከሆነ ማለት ነው ፋይል ሳይዙ ትልቅ ከሆነ ወደ ዩቲዩብ ሆነ ወደ ተለያዩ ሶሻል ሚዲያ ስንጭነው ሰፊ ሰዓት ይፈጅብናል። ግን ከአንድ ቀን በላይ የሚፈጁ እጅግ በጣም ብዙ ቪዲዮዎችን እንጭናለን እና ያ ደግሞ ዩቲዩብ ላይ ተስፋ እንድንቆርጥ እንደዚሁም ሶሻል ሚዲያዎች ላይ እንዳንሰራ ያደርገናል። በሀገራችን ኮንቴክስት ኔትወርካችን እጅግ በጣም አስቸጋሪ ስለሆነ ማለት ነው ይጠፋል፣ ይመጣል። ይህንን ችግር የሆነባቸውን ነገር እንዴት አድርጋችሁ እንደምትቀርፉት በዚህ ቪዲዮ አሳያችኋለሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮ ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን ቀጣይ እንዲሰራላችሁ የምትፈልጉትን በአጠቃላይ ኮሜንት ላይ ያስቀምጡ። በዚህ መልኩ ጥያቄዎቻችሁን በአጠቃላይ በቪዲዮ ይዘን መጥተን ወደ እናንተ እናደርሳለን ማለት ነው። ፋይል ሳይዛችንን ለምሳሌ 2 ጂቢ ከሆነ ፋይላችን ወይ ደግሞ 1000 ሜጋባይት ከሆነ ወደ 100 ወይ 200 ሜጋባይት የሚያመጣበት ወይ ስላለ በቀላሉ ቪዲዮዎችን አፕሎድ ማድረግ እንችላለን ማለት ነው። የቀረጸው የፊታችን ኳሊቲ ወይም ደግሞ የቪዲዮዎችን ኳሊቲ ሳይቀንስ ማለት ነው። ፋይል ሳይዙን ሲቀንሱ ኳሊቲውን አብሮ እየቀንሱ አስቸግረውኝ በስተመጨረሻ ግን በሚገርም ሁኔታ ፋይል ሳይዙን ብቻ መስቀነስ የሚገርም አፕሊኬሽን አግኝቻለሁ ማለት ነው። አሳያችኋለሁ እንዴት አድርጋችሁ እንደምትጠቀሙ። አናብዛባችሁ፣ ቀጥታ ወደ ቪዲዮ እንሂድና ባጭሩ አሳያችኋለሁ ማለት ነው። መጀመሪያ እስከመጨረሻ ስቴፕን መከታተላችሁ እንዳረሱ አሳያችሁ። ኮምፒውተር የምትጠቀሙ በኮምፒውተራችሁ እንዴት አድርጋችሁ ፋይል ሳይዛችሁን ብቻ መቀነስ እንደምትችሉ መጀመሪያ በኮምፒውተር ላሳያችሁ። ስልክ የምትጠቀሙ ደግሞ በስልክ አሳያችኋለሁ። መጀመሪያ ኮምፒውተሩን ላሳያችሁና ወደ ስልክ እንሄዳለን። ከሰፊ ሪሰርች በኋላ ሜጋባይቱን የሚያቀንሱ ኳሊቲ የማይቀንስ አፕሊኬሽን ያገኘሁት አንድ ብሬክ የተሰኘ አፕሊኬሽን ነው። ይህን አፕሊኬሽን እናንተ በቀላሉ ከየት እንደምታገኙ ከዚህ ቪዲዮ መጨረሻ ላይ እነግራችኋለሁ ማለት ነው። በመጀመሪያ ግን እንዴት አድርገን በዚህ አፕሊኬሽን ኳሊቲው ሳይቀንስ የፋይላችንን ሳይዙን ብቻ ማለትም ሜጋባይቱን ብቻ እንዴት አድርገን እንደምንቀንስ አሳያችኋለሁ ማለት ነው። መጀመሪያ ሃንድ ብሬክ የሚባለውን አፕሊኬሽን ተከፍቷላችሁ ካወረዳችሁ በኋላ ማለት ነው በዚህ መልኩ ያመጣላችኋል። ይሄው እንደምትመለከቱት ይሄን አይነት ኢንተርፌስ አለው ማለት ነው። እዚህ ጋር ፋይላችሁን ድራግ ኤንድ ድሮፕ አድርጉ ይለናል፣ ወይ ደግሞ ሰሌክት አድርጉ ይለናል። ስለዚህ ፋይላችንን ድራግ ኤንድ ድሮፕ እናደርጋለን ማለት ነው። ቀላሉ ወይ እሱ ስለሆነ ድራግ ኤንድ ድሮፕ አድርገን እናስገባለን ማለት ነው። እኔ አሁን እዚህ ጋር አንድ ቲክቶክ ቪዲዮ አለኝ። አጭር ቪዲዮ ነው ግን 744 ሜጋባይት ነው እንደምትመለከቱት 744 ሜጋባይት ነው። ስለዚህ ይህን ቪዲዮ ፋይሉን ኮምፕረስ ማድረግ ፈለኩ ማለት ነው። ሳይዙ 744 አፕሎድ እስከሚያደርግ ወይም ደግሞ ቲክቶክ ላይ እስከሚጭን እጅግ በጣም ሰፊ ሰዓት ይፈጅብኛል። ስለዚህ ምን ማድረግ አለብኝ ማለት ነው? ኮምፕረስ ማድረግ አለብኝ ማለት ነው። ፋይል ሳይዙን ቢቀንስልኝ ጥሩ ነው። ወደ 100 200 ቢያደርግልኝ እጅግ በጣም ለኔ ይጠቅመኛል። በአጭር ደቂቃ አፕሎድ አድርጌ ይገለገላለሁ ማለት ነው። ይሄ 3 ሰዓት የሚፈጅብኝ ከሆነ በዚህኛዋ በ30 ደቂቃ ወይም ደግሞ በ10 ደቂቃ አፕሎድ አድርጌ ጨርሰዋለሁ ማለት ነው፣ ለኔትወርካችን ማለት ነው። ስለዚህ ይሄንን ቪዲዮ ድራግ እናደርጋለን አድርገን እዚህ ለመጠን ድሮፕ እናደርጋለን ማለት ነው። ድራግ ድሮፕ ስለሆነ የሚሰራው ነው። እዚህ ጋር ድሮፕ እናደርጋለን ማለት ነው። እንደዚህ ጋር እንታውቁልኝ የምፈልገው ነገር እዚህ ጋር ምን አይነት ነገር አለ ማለት ነው። እዚህ ጋር ትመጡና ይሄ ፕሪሴት የሚለው እሱ በራሱ ፕሪሴት ያስቀምጠዋል። እነዚህ ፕሪሴቶች ማለት ነው አሁን ቬሪ ፋስት የሚሉ ነገራቶች አሉ። በጣም በፈጣኑ ኮምፕረስ ሊያደርግላችሁ ይችላል። ይሄ ደግሞ ሜጋባይቱን ብዙም አይቀንስላችሁም። በጣም በፈጣኑ ነው ኮምፕረስ የሚያደርግላችሁ ማለትም ቶሎ ኮምፕረስ አድርጎ ይጨርስላችኋል ማለትም ሪኮርድ ሲያደርግ ሰፊ ሰዓት አይፈጅባችሁም ማለት ነው። እዚህ ጋር ኮምፕረስ ሲያደርግ ማለት ነው። ስለዚህ ሁለተኛው ነገር ደግሞ እዚህ ጋር ፋስት የሚሉ አሉ። በፋስት ወይ ነው የሚያደርጉት። ዲፎልቱም እሱ ጋር ነው። ለምሳሌ እዚህ ጋር ብታደርጉት 1080 30 ፍሬም ፐር ሰከንድ ብታደርጉት ይሄ ምንድነው የሚያደርግላችሁ ማለት ነው። በፋስት ነው ግን አሪፍ ነው። በቃ እሱ ጋር ብታደርጉት አሪፍ ነው እላለሁ። ቪዲዮአችሁ 4K ሊሆን ማለት የቀረጻችሁ ቪዲዮ 4K ከሆነ ደግሞ እዚህ ጋር ፋስት አድርጋችሁ ከሁለቱ መርጣችሁ አንደኛውን 4K መርጣችሁ በዚህኛው ከሁለት አንዱ 4K ማድረግ ትችላላችሁ። ለምሳሌ በዲፎልቱ በዚህ በፋስቱ 1080 ላይ ኮምፕረስ አድርገው ማለት ነው። ይሄ ዲፎልት ነው ራሱ ሶፍትዌሩ ባይ ዲፎልት ራሱ ያስቀመጠው ይሄን የምታደርገው አሪፍ ነው ተብሎ የተቀመጠ ዲፎልቱ ነው ማለት ነው። በሱ እናደርገው ኮምፕረስ እናደርገው ማለት ነው። እናንተ ፈጣኑ ነውላችሁ በጣም በፈጣኑ ቶሎ ኮምፕረስ ሊያደርግላችሁ ማለት ነው። እዚህ ኮምፕረስ ሲያደርግ ሰዓት እንዳይፈጅባችሁ ከፈለጋችሁ ቬሪ ፋስቶችን መጠቀም ትችላላችሁ። እዚህ ጋር ስለዚህ ክሊክ አድርገዋለሁ ማለት ነው። እዚህ ጋር ስታርት የምትላለች እሷን ነካታለሁ። ከዛ እዚህ ጋር ፓውዝ እና ስቶፕ የሚል አለ እንጠብቃለን ማለት ነው። እዚህ ታች ደግሞ የቆጠረ ነው እንግዲህ ለምትመለከቱት ማለት ነው። በዚህ መልኩ በቀላሉ ፋይል ሳይዛችሁን መቀነስ ትችላላችሁ ማለት ነው። ያንን የቀነሳችሁን ፋይል ሳይዝ ደግሞ ወደ ዩቲዩብ መጫን ትችላላችሁ ማለት ነው። በጣም በብዙ ፐርሰንት ነው ወደታች የሚቀንስላችሁ ማለት ነው። ለምሳሌ 1 ጂቢ ፋይል ከሆነ 100 ሜጋባይት ሊያደርግላችሁ ይችላል። 200 ሜጋባይት እዛ አካባቢ ነው የሚያደርግላችሁ ማለት ነው። ወደ ስልካችን እንሂድና በስልካችን ደግሞ እንዴት ማድረግ እንደምንችል ላሳያችሁ። ስልክ ላይ እጅግ በጣም ብዙ አፕሊኬሽኖችን አይቻለሁ። ግን አብዛኞቹ ሜጋባይት ብቻ አይደለም ኳሊቲንም ነው አብሮ
ምሽት ነው የሚያደርጉት ሙሉ ለሙሉ ኳሊቲያቸውን የሚያበላሹትና የተወሰነ ካሉት ሌሎቹ እሱ ስለተመቸኝ እሱን ላሳያችሁ እንዴት አድርጋችሁ እንደምትጭኑበት ማለት ነው። የስልኩን አፕሊኬሽን እንግዲህ ፕሌይ ስቶር ላይ በቀላሉ ልታገኙ ትችላላችሁ። አፕሊኬሽኑን ቴሌግራም ቻናላችን ጆይን ማድረግ እንዳትረሱ። ይጠቅማችኋል ያልናቸውን ነገራቶች በአጠቃላይ በዛ የምንለቅላችሁ ይሆናል ማለት ነው። እንዴት እንደምትጠቀሙት ላሳያችሁ ማለት ነው። አፕሊኬሽኑ ይህንን ይመስላል። ሃንድ ብሬክ ነው የሚለው ይሄን ግን የራሱ የሃንድ ብሬክ የተሰራ ሳይሆን ተመሳሳይ የተሰራ ይመስለኛል። ሃንድ ብሬክ ፕላስ ነው የሚለው ሃንድ ብሬክ ፕላስ ነው የሚለው እቺ አፕሊኬሽን የምታዩትን እሷን አፕሊኬሽን ካገኛችሁ አውሩላት። እኔም ፕሮ ቨርዥኑን ላገኘው አልቻልኩ ነው። ካገኘሁት ግን እጭንላችኋለሁ ማለት ነው። እዚህ ጋር እንደዚህ አይነት ኢንተርፌስ ይዞ ይመጣል። ከዚህ በፊት እኔ ኮምፕረስ ያደረኳቸው ፋይሎች እዚህ ጋር አሉ ማለት ነው። እጅግ በጣም ብዙ ፋይሎችን ኮምፕረስ አድርጌያለሁኝ ማለት ነው። እዚህ ጋር እንደምትመለከቱት ይሄኛውን ላሳያችሁ። እንግዲህ ይሄ ፋይል እንደምትመለከቱት በዚህ ነው ኮምፕረስ ያደረኩት ማለት ነው። የሚገርማችሁ ነገር 4K ስለነበረ ፋይሉ 7 ጂቢ ያህል ረጅም ነበረና ኮምፕረስ አደረገው ስንት ሆነ? 337 ሜጋባይት ታያችኋል። ስለዚህ 7 ጂቢ የነበረውን ፋይል 337 አድርጎ ነው ማለት ነው ኮምፕረስ ያደረገልኝ። ስለዚህ በዚህ መልኩ የፋይል ሳይዛችሁን ማሳነስ ትችላላችሁ ማለት ነው። እንዴት አድርጋችሁ እንደምታሳነሱ ላሳያችሁ። ሰሌክት ቪዲዮ የሚል አለ፣ አፕግሬድ ቱ ፕሪሚየም የሚል አለ። ፕሪሚየም ቨርዥኑን ካገኘሁኝ አጋራችኋለሁ፣ ስላላገኘሁት ነው። ከቪዲዮዎቹ መካከል አንድ ሰሌክት አድርጉ ይላችኋል። ስለዚህ አንዱን ቪዲዮ ሰሌክት ታደርጋላችሁ ማለት ነው። ስለዚህ ለምሳሌ ይሄንን ሰሌክት አደረኩት። ከዛ ይሄንን እንደዚህ ካደረጋችሁ በኋላ ፋይላችንን ለምሳሌ እንደዚህ ከፍቶልናል። ስለዚህ እንደዚህ ከከፈተልን በኋላ ኮምፕረስ ቪዲዮ የሚለውን እንነካለን። እዚህ ጋር ኮምፕረስ ቪዲዮ የሚለውን ክሊክ እናደርጋለን ማለት ነው። ኮምፕረስ ቪዲዮ ስንለው ይላል ሲምፕል እና አድቫንስድ አለ። አድቫንስዱ ፕሪሚየም ስለሆነ አንጠቀመው ማለት ነው። ስለዚህ ሲምፕሉ የሚለውን እንነካለን። ሃይ ኳሊቲ የሚለውን ቪዲዮ ስትነኩ ቪዲዮ ኳሊቲው አሪፍ የሆነና ሚኒመም ኮምፕሬሽን ነው የሚኖር ማለት ነው። ቪዲዮ ኳሊቲው አሪፍ ይሆናል፣ ግን ፋይል ሳይዛችን ትንሽ ነው የሚቀንስልን ማለት ነው። እዚህ ጋር ባላንስድ ኳሊቲ ነው የሚያደርገው የቪዲዮአችንን ኳሊቲ ባላንስ ያደርግልንና ፋይል ሳይዙን ደግሞ በዛው ልክ ይቀንስልናል ማለት ነው። ስታንዳርድ ኳሊቲ ማለት ደግሞ ስሞለር ፋይል ሳይዝ ነው። ከዛን ኳሊቲ ላይ የተወሰነ ኢፌክት ሊያመጣ ይችላል። ስለዚህ እናንተ በሚመቻችሁ በዚህ ሊስት በተደረጉት በአንዱ ትመርጣላችሁ ማለት ነው። እኔ ብዙ ጊዜ የምጠቀመው ይሄ ሚዲየም ኳሊቲ በሚለው ነው። ሚዲየም ኳሊቲ ክሊክ አድርጋለሁ። የፊልም ኳሊቲ ብዙ ሳይቀንሰው የተወሰነ ብቻ ኮምፕረስ አድርጎ ፋይል ሳይዙን ስለሚቀንስልኝ ማለት ነው። እሱ ነው የምጠቀመው። ከዛም በኋላ ስታርት ትሉታላችሁ። ስታርት ስትሉት ኮምፕረስ ማድረግ ይጀምራል ማለት ነው። ስክሪናችሁ መጥፋት የለበትም። ስለዚህ እንደዚህ ያደርጋችሁ ይዛችሁ ኮምፕረስ አድርጎ እስከሚጨርስ ድረስ ለምሳሌ 3%፣ 7% በዚህ መልኩ ፋይል ሳይዛችሁ ትልቅ ከሆነ በዛው ልክ ሰፊ ሰዓት የሚፈጅበት ነገር አለ። ስለዚህ ሳይዘጋ በዚህ መልኩ ኮምፕረስ አድርጋችሁ ፋይል ሳይዛችሁን መቀነስ ትችላላችሁ ማለት ነው። በዚህ መልኩ ኮምፕረስ አድርጋችሁ ፋይል ሳይዛችሁን ቀንሳችሁ ልትጠቀሙ ትችላላችሁ። አይ ደግሞ ሌላ እናንተን በሚጠቅም በሚገርም ቪዲዮ የሚመጣ ይሆናል ማለት ነው። እስከዛ ድረስ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንድትሰራልን እንፈልጋለን። ይሄ ነገር ክብዶናል የምትሉት በአጠቃላይ ኮሜንት ላይ ያስቀምጡ። እኛ በቪዲዮ የምንመጣባቸው ይሆናል ማለት ነው።